ተከታይ የሳምሰንግ ጋላክሲ ዝርያ በገበያ ውለዋል። 04፣ 05፣ 06 ካለ በኋላ 07 መጥቷል። ሳምሰንግ ጋላክሲ 07 ከሌሎች የሳምሰንግ ዘሮች ከ06፣ ከ05፣ ከ04 እንዲሁም ከሌሎች በምን ይለያል? ምን የተለየ ነገር ይዟል? የሚል ነገር በዝርዝር እናየዋለን። በስተመጨረሻ በገበያ ያለው ዋጋ ምን ያህል ነው የሚለው እናያለን። አብራችሁን ቆዩ። ሰላማችሁ ይብዛ ውድ የሻሽቴክ ተከታታዮች፣ በዛሬው ቪዲዮአችን ስለ ሳምሰንግ ጋላክሲ ኤ07 ዝርዝር ስፔሲፊኬሽን እናያለን። ከዚህ በፊት ስለ 06 አይተናል። ከ06 በምን ይለያል? ሳምሰንግ ጋላክሲ ኤ07 ምን የተለየ ነገር ይዞ መጥቷል የሚለው ነገር እናያለን። ውድ ተመልካቾች፣ በመጀመሪያ አንድን ሳምሰንግ ይሻላል ብለን የምንወስድበት አንዱ ሳይዙ ወይም ደግሞ ርዝመቱ ቲክነሱ ማለት ነው። ይሄ የመጀመሪያው መስፈርት ነው። ሁለተኛ ካሜራው ነው። ሶስተኛ ዋጋው ነው። በገበያ ያለ ዋጋው አንዱ ስልክ በብዙዎች ተፈላጊነት አለው ምንለው በእነዚህ ሶስት ነው። እዚህ ውድ ተመልካቾች፣ ይህ ኤ07 የተሰኘው ምን ያህል ተፈላጊነት አለው ለማለት ወሳኝ ከሚባል ነገሮች ልንገራችሁ። የመጀመሪያው ስለ ፊዚካል አፒራንሱ ከወሰድን ማለት ምን ያህል ይረዝማል ካላችሁ 167.4 ሚሜ ነው የሚረዝመው። ወደ ጎን ደግሞ ወርዱ ማለት ነው 77.4 ቲክነሱ 7.6 ሚሜ ነው። ክብደቱ ስናይ 184 ግራም ነው። የ06 ከወሰድን ለምሳሌ 210 ግራም ነበረ። ይሄ ክብደቱ ቀንሶ ነው የተሰራው። ክብደቱ ብቻ ሳይሆን ለምሳሌ ወርዱ 77.4 ብያችሁ ነበረ። የ06 77.9 ነው። ወርዱም ቀንሶ ነው የተሰራ። ቲክነሱ ብናይም 7.6 ነው። የ06 ደግሞ 8.6 ነው። በጣም ቀንሶ ነው የተሰራ ማለት ነው። የ1 ሚሊሜትር ማለት በጣም ትልቅ ነው። ሌላ መመዘኛ ውድ ተመልካቾቼ ካሜራው ነው። ስለ ካሜራ ስናወራ እንደሚታወቀው የ06 50 ሜጋፒክሰል የላይኛው ማለት ነው። አልትራ ዊድዙ ደግሞ 2 ሜጋፒክሰል ነበረ። እንዲሁም ሴልፊው 5 ሜጋፒክሰል ነው። የ07 እንዳለ ሁለቱም እንዳለ ሆኖ ሴልፊው ግን 8 ሜጋፒክሰል ነው። ስለዚህ በሴልፊው ብቻ በ3 ሜጋፒክሰል ይበልጣል ማለት ነው። ተመልካቾች፣ ስለ ካሜራ ይሄን ያክል ካልን ስለ ስቶሬጁ ወይም ስለ ራሙ ከወሰድን ራም በ6 እና በ4 ነው። ስቶሬጁ ካየንም በ64 እና በ128 ጂቢ ነው የሚገኘው። ያ ማለት 64 በ4 እና 128 በ6 128 በ4 በእነዚህ ሶስቱ ነው የሚገኘው ማለት ነው። ውድ ተመልካቾች፣ ከዚህ ጋር ተያይዞ አንድሮይድ ቨርዥን በተለይ ሳምሰንግ ላይ በጣም ወሳኝ ነው። አንድሮይድ ቨርዥኑ ስንት ነው ይባላል። ስለዚህ አንድሮይድ ቨርዥን አንድሮይድ ቨርዥን ስንት ነው ካላችሁ 15 ከ15 በላይ የለም። ሌተስት አንድሮይድ ቨርዥን 15 ነው። ስለዚህ ሌተስት ነው። ያው ያሁን መሆኑን ይታወቃል፣ ግን አንድሮይድ ቨርዥኑ 15 እንደደረሰ እንድታውቁ ያክል ነው። ውድ ተመልካቾቼ፣ ከዚህ ጋር ተያይዞ ስለ ኔትወርክ ካወራን 06 በ5ጂም በ4ጂም አለ። ይህም በተመሳሳይ መልኩ በ5ጂም አለው ማለት ነው። 4ጂም 5ጂም አለው ማለት ነው። ውድ ተመልካቾቼ፣ በስተመጨረሻ ነግራችኋለሁ ያልኳችሁ ስለ ዋጋው ካየን ዋጋው በገበያ ያለ ምን ያህል ነው? ይወደዳል ወይስ ደህና ነው የሚለው ነገር ስናይ የመጀመሪያው 64 በ4 ምን ያህል ነው ካላችሁ 14000 ነው። 14000 ነው። 128 በ4 ካየንም 16000 ነው። የሚቀረውን 128 በ6 18700 ነው። ውድ ተመልካቾቼ፣ ይህ ቪዲዮ ስናጠቃለው 07 ታዲያ በምን ተለየ? ምን የተለየ ነገር አለው ካላችሁ እንደነገርኳችሁ ቲክነሱ ትንሽ ይቀንሳል ከሌሎቹ፣ እንዲሁም ክብደቱ፣ ሌላ ደግሞ ሴልፊ ካሜራው ሜጋፒክሰሉ ይጨምራል፣ ከሌሎቹ ይለያል ማለት ነው። ከዚህ በተጨማሪም ሪፍሬሽ ሬቱ የሌሎች ሳምሰንግ የ06 የ05 ምናምን 90 ሄርትዝ ነው። ኤ07 ግን 120 ሄርትዝ ነው። ውድ ተመልካቾቼ፣ ባጭሩ የዛሬ ቪዲዮ ይሄን ይመስል ነበረ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሌሎችም ሼር አድርጉላቸው። የዛሬ ቆይታ ይሄን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ቻው፣ ቸር ሰንብቱ።